በትላንትናው ዕለት የመጨረሻ የዓለም ዋንጫ ማጣሪያና የወዳጅነት ጨዋታዎች የተካሄዱ ሲሆን ከማንቸስተር ዩናይትድ ጥሪ ቀርቦላቸው ወደ ሀገራቸው የሄዱት ሁሉም የማንቸስተር ዩናይትድ ተጫዋቾች ያለምንም ጉዳት ወደ ማንቸስተር የሚመለሱ መሆኑ ተገልጿል። ሪከርዶችን መስበር የማይሰለቸው ክርስቲያኖ ሮናልዶ በትላንትናው ዕለት ፖርቹጋል ከሃንጋሪ ባረገችው ጨዋታ ላይ 2 ጎሎችን በማስቆጠር በአጠቃላይ በ41 ጎል የዓለም ዋንጫ ማጣሪያ ከፍተኛ ጎል አስቆጣሪ መሆን ችሏል። አይቮሪ ኮስትን ወክሎ የሚጫወተው የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ሀገሩ ከኬንያ ጋር ለምታደርገው የዓለም ዋንጫ ማጣሪያ ጨዋታ 3-2 በሆነ ውጤት በማሸነፍ ወደ ዓለም ዋንጫ ማለፍ ችላለች። በጨዋታውም ላይ አማድ አንድ ድንቅ ጎልና አሲስት ያደረገ ሲሆን ጎሉንም ከቪዲዮ መጨረሻ ላይ አስቀምጬላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። La música nunca nos va a parar, late el tambor, fuego tropical, la música